ኢትዮጵያ ዳግም ወደ ጦርነት የሚስጥራዊ ጽምዶ ሴራ ተጋለጠ። ሰላም ወይስ ጦርነት? በሰሜን ኢትዮጵያ እየተጠነሰሰ ያለው አደገኛ ሴራ፣ የፕሪቶሪያውን ስምምነት ለማፍረስ የተጠነሰሰው ጽምዶ ሴራ ተጋለጠ። ሰላም ናት የተባለችው ኢትዮጵያ በድጋሚ የጦርነት ጥቁር ደመና ተገርዶባታል። ጥቅምት 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ የተፈረመው ታሪካዊ የሰላም ስምምነት የአንድ ትውልድን ሕይወት የታደገና የደም መፍሰሱን ያቆመ ትልቅ ተስፋ ነበር። ዛሬ ግን ያንን የሰላም ብርሃን ለማጥፋትና ሀገርን ወደ ቀድሞ ጦርነት ገደል ለመግፋት የሚንቀሳቀሱ ኃይሎች በግልጽ እየታዩ ነው። ዛሬ ትኩረታችን ያለው የፕሪቶሪያውን ስምምነት ለመናድ በድብቅ እየተጠነሰሰ ባለው አደገኛ ሴራና የኢትዮጵያን ሰላም አደጋ ላይ በጣሉት አካላት ላይ። የትግራይ ሕዝብ ሰላም እያለ የጥቂቶች የስልጣን ፍላጎት እንዴት ሀገርን ወደ ገደል እየገፋት እንደሆነ በዝርዝር እንመለከታለን። አብራችሁን ቆዩ። ሁላችንም እንደምናስታውሰው የፕሪቶሪያው ድርድር በከፍተኛ ውጥረት ውስጥ እየተካሄደ ነበር። ተደራዳሪዎች በስብሰባ አዳራሽ ሲገናኙ የሁለቱ ወገን ተወካዮች የነበሩት የጥላቻ ስሜትና የተፈጠረው የፕሮቶኮል ጥንቃቄ የድርድሩን አስቸጋሪነት ያሳያል። ሆኖም የሰላም ፍላጎታቸው ከፖለቲካዊ ልዩነታቸው በላይ ሆኖ ታይቷል። አሸማጋዮች እንኳን ተወካዮቹን ለመለየት ጥንቃቄ አድርገው ነበር። ነገር ግን ቀስ በቀስ የሰፈነው መከባበርና ሰላማዊ ድምፅ ለሁለቱም ወገን መሪዎች መተማመን ፈጠረ። ድርድሩ ብዙ ጊዜ ሊቋረጥ ተቃርቦ ነገር ግን እናሸንፋለን በሚል ጽኑ እምነት አፍሪካዊ የዕድሜ ባለጸጋ መሪዎችን በማስተባበር የደም መፍሰሱን አቆምን። ይህ ስምምነት ፍጹም አልነበረም። አተገባበሩም ብዙ ስራ የሚጠይቅ ነበር። ነገር ግን ቢያንስ መሳሪያን አዘግይቶ የተወሰነ መደበኛ ሕይወት እንዲመለስ ደርቷል። ነገር ግን ይህ ሰላም ያልተዋጠላቸው አክራሪ ኃይሎች በሁለቱም በኩል ህወሓት ውስጥ ያሉ የሃርድ ላይን አካላት ጦርነቱን እንደገና ለመጀመር የሚያስችላቸውን አጭር እረፍት ብቻ ነበር የፈለጉት። ዘላቂ የሆነ የጥላቻ ማቆም አልነበረም። ዓላማቸው ወጣቶች እንደ መድፍ ሆኖ በመጠቀም ስልጣናቸውን ለማደስ የሚፈልጉ እነዚህ ቡድኖች የትግራይን ህዝብ ተስፋ እያጨለሙት ነው። ከሁሉም በላይ ግን በፕሪቶሪያው ስምምነት ላይ የኤርትራ መንግስት ሚና እጅግ አደገኛ ሆኖ ቀጥሏል። ፕሬዚዳንት ኢሳያስ አፈወርቂ ስምምነቱን የሲአይኤ ሴራ በማለት ሲኮንኑት ቆይተዋል። ለእሳቸው ኢትዮጵያ ደካማ፣ የተከፋፈለችና ለራሳቸው ሴራ የተመቻቸች ሆና መኖሯ ስትራቴጂያዊ ግባቸው ነው። በዚህ ዓላማቸውም የፕሪቶሪያውን ስምምነት የሚጠሉትን የሁለቱም ወገን አክራሪ ቡድኖች በማቀናጀት ጽምዶ የተባለ አደገኛና ሚስጥራዊ ጥምረት ፈጥረዋል። የአደጋው መጠን የትግራይን ህዝብ በዝርዝር ስንመለከተው አቋም በአሁኑ ሰዓት በአስመራ በመቀለና በሱዳን በሚደረጉ ሚስጥራዊና በይፋዊ ስብሰባዎች ላይ የሌላ ግጭት ዙር ለመቀስቀስ እየተዘጋጁ ነው። የህወሓት አከራካሪ ክንፍ የክልሉን ጊዜያዊ አስተዳደር በማፍረስ ህገወጥ ስራዎችን እየጀመረ ሲሆን በኤርትራ ቀጥተኛ ድጋፍ ታጣቂዎችን ማሰልጠንና ማስታጠቅ ተያይዘውታል። በተለይም ለሰላም የሚጓጉትን ሁሉ አስወግደዋል። ነገር ግን የትግራይ ህዝብ ይህንን የጦርነት አጀንዳ በአጽንኦት ውድቅ አድርጎታል። ህዝቡ እንደገና መሳሪያ አንስቶ ለስልጣን መጋጋጥ አይፈልግም። አክራሪዎቹ ግን ከኤርትራ የጦርነት መጽሐፍ ገጾችን በመቅዳት በግዴታ ምልመላ ትግራይን ወደ ሌላ የነጻነት ምድር በማለት ወደ ጦርነት አውድማ ለመቀየር እየሞከሩ ነው። ዓለም አቀፍ ማህበረሰብ አሁንም ቢሆን ዝምታ መርጧል። ነገር ግን ይህ ዝምታ ለኢትዮጵያ አደጋ ነው። የፕሪቶሪያው ስምምነት እንዲከበር የጦርነት ነጋሪቶችን ድርጊት አጥብቆ መኮንንና አስፈላጊውን ጫና ማድረግ አለባቸው። የኢትዮጵያ መንግስትና ህዝብ ከዚህ በላይ የጦርነት ጫና መሸከም አይችሉም። አክራሪዎቹ የፕሪቶሪያውን ስምምነት በግልጽ እየጣሱ ባሉበት በዚህ ወቅት ዓለም አቀፍ ማህበረሰብ ይህ ተቀባይነት የለውም የሚል ጠንካራና የማያወላውል መልእክት ሊያስተላልፉ ይገባል። አድማጮች፣ ዳግም ወደ ጦርነት መግባት ማለት የትውልድ ሞት፣ የኢኮኖሚ ውድመት እና ሀገርን የማፍረስ አደጋ ነው። በጦርነቱ እንደ መርፍ መኖ የሚጠቀሙባቸውን ወጣቶች ህይወት ወደ ቀልድ መቀየር የለባቸው። የፕሪቶሪያው ስምምነት ምንም እንኳን ጉድለቶች ቢኖሩትም ለአሁኑ የኢትዮጵያ ሰላም ዋስትናው እሱ ነው። የጥቂት ኃይሎች ስትራቴጂያዊ የተሳሳተ ስሌት ሀገርን ወደ እልቂት እንዲጎትት መፍቀድ የለበትም። ጦርነቱ ዳግም ከተከሰተ ውጤቱ ከባድ የክልል መዘዝ ይኖረዋል። የሰላም አማራጭ ሁልጊዜም ከጦርነት ይበልጣል። የትግራይ ህዝብም ሆነ መላው የኢትዮጵያ ህዝብ የሚፈልገው ሰላምን ነው። ጦርነት በቃ፣ የሰላም መንገድ ቅድሚያ ሊሰጠው ይገባል። ጦርነት በቃ፣ የሰላም መንገድ ቅድሚያ ሊሰጠው ይገባል።
ጦርነት መፍትሄ አይደለም። ጦርነት ጥፋት ነው። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? የሰላም ስምምነቱን ለማዳን ምን መደረግ አለበት? አስተያየታችሁን በኮሜንት ላይ አስቀምጡልን። ቪዲዮ ከተመቻችሁና ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ለሌሎች እንዲደርስ አድርጉ። በሌላ የትንታኔ ርዕስ እስከምንገናኝ ድረስ ሰላም።